ክብርን እውቅናን አስጠብቆ ለመጣው ለሄደው መንግስት ሳያጎበድዱ ከየትኛውም ህዝብ ጋር ሳይበሻሸቅም ሆነ ሳይነካኩ ረጅም ዓመት መቆየት እንደሚቻል ምሳሌ ካስፈለገ ከሁሉም ታዋቂ ሰዎች ፊት የዚህ ሰው ስም ቀድሞ ሊነሳ ግድ ይላል። አርቲስት ፀሐዬ ዮሐንስ በፊት የኔ ወገን ስልጣን ላይ ነው ብሎ ፍጹም ያልታበየ ደረቱን ያልነፋ በኋላም አዲስ መንግስት መጣ ብሎ ለውጥ ብሎ ያላሽቀበጠ በድግሱ የማይቀላውጥ ከኔ ወገን አይደለም ብሎ ያላጥላላ በድንገት በአንድ ጀንበር ታዋቂ ሆኖ ወደ ፖለቲካው ያልመጣ በየትኛውም ሁኔታ ውስጥ አንገቱን በፍጹም ያልደፋ ራሱን ሆኖ በእርጋታ የሚጓዝ ሚዛናዊ ሰው ብቻ ሳይሆን ራሱ የሰውነት መለኪያ ሚዛን የሆነ የጥበብ ሰው ያለምንም ጥቅም ሀገሩን የወደደ ምንም አይነት ጥቅም አጣው ብሎ ሀገሩን ያልጠላ ያላጥላላ ለብዙ አርቲስቶቻችን መማሪያ ሊሆናቸው የሚገባ ድንቅ ሰው ነው። አርቲስት ፀሐዬ ዮሐንስ